ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ ቀርብ ያለው መሳይ መኮንን ነኝ። አብይ አህመድ መከላከያ ሰራዊት ውስጥ ቁልፍ በሆኑ የመረጃና ዘመቻ መምሪያ ውስጥ የሚሰሩ የአማራ ብሔር ተወላጅ መኮንኖች መታገዳቸው ተገለጸ። በአማራ ክልል አብይ አህመድ የገጠመውን ወታደራዊ ኪሳራ ተከትሎ ነው እግዱ የተላለፈው። በመከላከያ ውስጥ የሚገኙ የአማራ ተወላጅ መስመራዊ መኮንኖች የታገዱባቸው ክፍሎች የመረጃ ማጠናከርና ትንተና፣ ምህንድስና፣ ቃኝ፣ መገናኛና ሎጂስቲክ ውስጥ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በተለይም በወሎ ዘመቻ አደም ከፍተኛ ሽንፈት የደረሰበት የአብይ አህመድ አገዛዝ በቅርቡ ባደረገው ግምገማ ለሽንፈቱና አጠቃላይ ኪሳራው በሰራዊቱ ውስጥ በመረጃና ዘመቻ መምሪያዎች ውስጥ የሚሰሩ የአማራ ተወላጅ መኮንኖች የሚጠበቅባቸውን ኃላፊነት ባለመወጣት አሊያም ሆን ብለው በአሻጥር ሰራዊቱን አስመትተውታል የሚል ግምገማ እንደተደረገባቸው ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። ለሰራዊቱ የመከላከልም ሆነ የማጥቃት ስትራቴጂ የሚሆኑ መረጃዎችን ከጠላት መሰብሰብ ሲገባቸው ምንም እንዳልሰሩ፣ መልክዓ ምድራዊ ጥናት ባለማካሄድና ሎጂስቲክን ከጠላት ወረዳ ባለማራቅ ፋኖ እንዲማርከው አድርገዋል በሚልም እንደተገመገሙ ነው በመረጃው የተገለጸው። ከፍተኛ ቁጣ ውስጥ ያሉትና በዋናነትም የብሔር መስመር በተከተለ መልኩ ግምገማውን እንዲመሩ የተመደቡት ጀነራል መኮንኖች መከላከያ ውስጥ የፋኖ ትልቅ መረብ አለ፣ እሱን ይዘን መከላከያውን ከመፍረስ አንታደገውም ብለው በል ውስጥ ሆነው ከመድረክ ሲናገሩ እንደነበረ የጠቀሱት መረጃውን ያደረሱን ምንጮች በመጨረሻም የተወሰኑ የአማራ ብሔር ተወላጅ መስመራዊ መኮንኖች ላይ እርምጃ እንዲወሰድ በመስማማት ግምገማው መጠናቀቁን ገልጸዋል። እርምጃው ከእስር እስከ ስራ ማገድ የሚደርስ ሲሆን የሚታሰሩት ተለይተው እንደተወሰዱና በአሁኑ ሰዓት የት እንደሚገኙ እንደማይታወቅ ተመልክቷል። ቁልፍ ቦታ ይዘው ይሰሩ የነበሩ ባለማዕረግ አመራሮች ደግሞ የእግድ ትዕዛዝ እንደተሰጣቸው ነው ለማወቅ የተቻለው። ይህንን ግምገማ በመምራት ከሌሎች የኦሮሞ ተወላጅ ጀነራሎች ጋር በመሆን ሲያካሄድ የነበረው ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ እንደሆነም ተመልክቷል። ይህ በእንዲህ እንዳለ በቁም እስር ባሉት ሌተናል ጀነራል አሰፋ ቸኮል ምትክ ብርጋዴር ጀነራል ዘውዱ ሰጣርጌ መመደባቸውን አንከር ሚዲያ ያገኘው መረጃ ያመለክታል። ከፋኖ ጥቃት ጋር በተያያዘ በተደጋጋሚ በኦሮሞ ተወላጅ የሰራዊቱ አዛዦች ከፍተኛ ትችት ሲቀርብባቸው የነበረውና በሁለት ዓመቱ ከዋት ጋር በነበረው ጦርነት ወቅት ከአብይ አህመድ ሰራዊት ጎን ተሰልፈው ለነበሩት የአማራ ልዩ ኃይልና ለፋኖ ታጣቂዎች ልዩ ልዩ የጦር መሳሪያዎችን ድጋፍ አድርገዋል ተብለው በየጊዜው የሚወቀሱት ሌተናል ጀነራል አሰፋ ቸኮል በመጨረሻም በቁም እስር እንዲሆኑ የተደረገ ሲሆን ይመሩት የነበረው የጦር ክፍል ሰሞኑን ለብርጋዴር ጀነራል ዘውዱ ሰጣርጌ መሰጠቱን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የአማራ ተወላጅ ጀነራል መኮንኖችን በጡረታና በቦታ ሽግሽግ ከወሳኝ የሰራዊቱ ክፍል እያሰናበታቸው መሆኑ በቅርቡ መዘገባችን የሚታወስ ነው። አገዛዙን ሰራዊት ከፍተኛ ኪሳራ በማድረስ በርካታ ወረዳዎችን በመቆጣጠርና ከፍተኛ የሆነ የስንቅና ትጥቅ ክምችት ያገኘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መግለጫ ሰጥቷል። በርካታ ወረዳዎች አሁን በፋኖ ቁጥጥር ስር እንደሚገኙ ነው በማጠቃለያ በተሰጠው መግለጫ ላይ ተመለከተው። ለመሆኑ የተሰጠው መግለጫ መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በጣም ነው ማመሰግነው። እንግዲህ አስደናቂ ድል ነው። የአብይ አህመድ አገዛዝ እየተናነቀው ቢሆን በተዘዋዋሪ ያመነበት ዘመቻ ነው ማለት ይቻላል። ማርሽ ቀያሪ ነው ብለው የገለጹትም ወገኖች አሉ። መሳይ አመሰግናለሁ። ግን ከዛ በፊት ዘመቻው የአገዛዙ ጦር የሚሆን የብልጽግና መንግስት በቃ ሰየው ረፍት አገኘው ብሎ እንዳያስብ እንደው በዚሁ አጋጣሚ ማሳሰብ ፈልጋለሁ። ምክንያቱም ያንድ የታቀደለት በአንድ አካባቢ የነበረውን የሰራዊት ክምችት መምታት፣ መበተንና ቦታዎችን ወታደራዊ ስትራቴጂክ ቦታዎችን መቆጣጠር የተተኳሽ ጥረታቸውንና አጠቃላይ የሎጂስቲክስ ጥረታቸውን ለመቅረፍ ያቀደና ያለመና ጥናት የተደረገበት ዘመቻ እንደሆነ ታውቆ ከዚህ ዘመቻ በኋላ ሌሎች ትልልቅ ዘመቻዎች እንደሚደረጉ ለጠላትም ለወዳጅም እንደው ሊያውቀው ይገባል ለማለት ፈልጋለሁ። አንተም እንዳልከው ነው፣ ዘመቻ ነው። በታቀደ ጊዜና ገደብ ዓላማ ያለው ለተወሰነ ጊዜ የሚደረግ እንጂ ጦርነቱ አብቅቷል ወይ ጥቃት አይፈጸምም ማለት አይደለም። ይሄ
በዘመቻ ለተወሰነ ጊዜ ይካሄዳል። እንዲህ አይነት ዘመቻዎች የተለመዱ ናቸው። የቀይ ኮከብ ጥሪ ዘመቻ ለ3 ወር ታቅዶ የተካሄደውን የምናስታውሰው ነው። ዘመቻ አንድነት፣ ዘመቻ 100 ተራሮች በየጊዜው ዘመቻዎች ይካሄዳሉ። በቀናት ገነገደብ ተሰጥቷቸው የተወሰነ ግቦችን ተልኮችን እንዲያሳኩ እንጂ አጠቃላይ ትግሉ አብቅቷል ወይም ጦርነት አብቅቷል ለማለት አይደለም። እንደው ካገላለጽ ስለሆነ ማብራራቱ ስለሚያስፈልግ ነው። እውነት ነው መሳይ። እንኳን በፋኖ ኃይሎች የተደረገ ዘመቻ አይደለም መንግስት ራሱ በወታደራዊ ጄኔራሎች ለ10 ጊዜ ልዩ ዘመቻ በጎጃም፣ በጎንደር፣ በወሎና በሸዋ ልዩ ዘመቻዎችን ከፍቶ ነበረ። ለአንድ ወር የሚቆይ ከእንግዲህ በኋላ መከላከያው ይወጣል። ለአንድ ወር ዘመቻ ካደረግን በኋላ አጠቃላይ አመራሩንም ሰራዊቱንም ከመታን ትጥቃቸውን ካስፈታን በኋላ ሰራዊቱ ሌላ ግዳጅ አለበትና ትልቅ ግዳጅ ወደ ሌላ ግዳጅ ስለሚሄድ አሁን ዘመቻ ብለው ለ10ኛ ተከታታይ ጊዜ ዘመቻዎችን በተለያየ ጊዜ በዚህ 2 ዓመት ውስጥ አድርገዋል። ከዛ በኋላ ዘመቻው ሲወድቅበት ለተወሰነ ጊዜ ረፍት ያደርግና እንደገና መልሶ ሌላ አዲስ ዘመቻ ይከፍታል። ሰራዊቱ ራሱ የመከላከያ ሰራዊቱ ወይም የብልጽግና ኃይል። የፋኖ ኃይሎች ደግሞ ይህን ነው ያደረጉት። የታቀደለት ጥናት የተደረገበት ዋና ዋና ቁልፍ ቦታዎችን በወሎ፣ በሰሜን ወሎ፣ በደቡብ ወሎ እንዲሁም በምዕራብ ወሎ አካባቢዎች የታቀደ የማጥቃት እንቅስቃሴ ከፍተን ይህን ያክል ድል እናስመዘግባለን፣ ይህን ያክል ቦታ እንቆጣጠራለን፣ በስርዓቱ ላይ ይህን ያክል ክሳራ እናደርሳለን ብለው ባሰቡት መሰረት የልባቸውን አድርሰው አሁን ዘመቻው ተጠናቋል። በዋነኝነት ለሚቀጥለው ሰፋ ላለ ጥቃት ለመሰንዘር ወይም አዲስ ዘመቻዎችን ለማቀድ የነበሩባቸው ጥንካሬውን እንደገና አስፍቶ ለመቀጠል ያሉባቸውን ድክመቶች ደግሞ በገምግሞ በተሻለ ቁመና ለመገኘት የትንፋሽ ጊዜ በየትኛውም ሀገር የትጥቅ ትግል ሲካሄድ ለተወሰነ ጊዜ ዘመቻ ይደረግና መልሶ የዛን ዘመቻ ግምገማ ውጤት ጉዳቱን፣ ጥቅሙን፣ የተገኘውን ድልና የመጣውን ክሳራ ገምግመው በአዲስ መልክ እንደገና ተደራጅተው ለማጥቃት ያመች ዘንድ ነው ለ18 ተከታታይ ቀናት ዘመቻ የፈጸሙት። በዚህ ዘመቻ እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክስ በ5ቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከተጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ሚኒሊክስ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር የእዙ ልዩ ዘመቻ መምሪያ እንዲሁም በአንዳንድ ቀጠናዎች በቅንጅት የአማራ ፋኖ ብሔራዊ ኃይል አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊቱ አባላት በየደረጃው የሚገኙ የኃይል አመራሮችና የእዙ ስራ አስፈጻሚዎች አመራሮች 24 ሰዓት ለሳምንታት የወሰደ ውጊያ በማድረግ እረፍት አልባ የውጊያ ተሳትፎችን እና አመራር በመስጠት የህልውና ትግሉ ታሪክ አዲስ ምዕራፍ ውስጥ ማስገባታቸውን ችለዋል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅቱ የአማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የአገዛዙ ጦር እንቅስቃሴ በመገደብ አልፎም ባደረጓቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አስመስክረናል በማለት ገልጸዋል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ሺህ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ትልልቅ ተሽከርካሪዎችን በምርኮ የተገኙበት ሲሆን የአብይ አህመድ 5 ክፍለ ጦሮችም የተበተኑበት ውጊያው አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረ በግምገማቸው አረጋግጠዋል። የአማራ ፋኖ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ የአገዛዙ ጦር ካስተናገዳቸው ኪሳራዎች እጅግ የከበደው ኪሳራ በዘመቻ አባናደው ወይም አደማሊ ዘመቻ አስተናግዷል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችንና ሰፊ ቀጠና የተቆጣጠረበትን የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበትን አቅማቸውን ለወዳጅ እና ለጠላት ያሳዩበትን ልዩ ዘመቻ ነበር በማለት ገልጸዋል። በጥቅሉ ግምገማችን በዘመቻው የፋኖ
የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታቸውና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን በማለት በተገኘው ከፍተኛ ድል ደስታቸውን አጋርተዋል። ከምንም በላይ የአማራ ፋኖ ትግል ዓላማ ዓለም አቀፍ የጦርነት ህጎችን እንደሚያከብርና በምርኮኛ አያያዝ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል በማለት ገልጸዋል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎም የትግሉ ባለቤትነቱን ዳግም አስመስክሯል በማለት ገልጸዋል። የዓለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ሁማኒቴሪያን ሎው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸውን የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም ማህበረሰብ አባላት ፊት መስክረዋል። ይህ አዲስ የአማራ ህልውና ትግል የታሪክ ምዕራፍ ነው ሲሉ ገልጸውታል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን በማለት አያይዘው ጠቅሰዋል። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን የምንመለስ መሆናችንን እንገልጻለን በማለት በመግለጫቸው አካተዋል። መዳረሻችን ድልና ነጻነት የሆነው የአማራ ህዝብ የህልውና ትግል ተጠናክሮ ይቀጥላል በማለት ድሎችን ያካተተ አጠቃላይ መግለጫ በመስጠት ትግሉን ወደ ሌላ ምዕራፍ ለማሸጋገር ከፍተኛ ዝግጅት እናደርጋለን በማለትም አያይዘው የጠቀሱ መሆናቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የሰጠው መግለጫ ነው። የ18 ቀናቱ ዘመቻ በድል ተጠናቋል ነው። እንግዲህ ይህም በተመለከተ የራሳችንም ምልከታ ማስቀመጥ ያለብን ይመስለናል። ይሄ ዘመቻ ብዙ ነገሮችን የቀየረ ምናልባትም አገዛዙ መንደር ተዘናግተው ያሉ ካሉ በአብይ አህመድ ፕሮፓጋንዳ መሬት ባልያዘ ሐሰተኛ መረጃዎች ተደናግረው ያሉ ሰዎችም ካሉ ከድብታ ውስጥ እንዲወጡ ያደረጋቸው ዘመቻ ነው ማለት እንችላለን። የአብይ አህመድ አገዛዝ እድሜ እንደሌለው ትንሽ ገፋ የሚያደርገው ኃይል ከተጨመረበት ሊወገድ የሚችል እንደሆነ ከምንም በላይ ማረጋገጫ የሰጠ ዘመቻ ነው ማለት እንችላለን። በብዙ መልኩ ሊገለጽ ይችላል። ከወታደራዊ ድልና ቦታን ከመቆጣጠር አንጻር በርካታ ቦታዎችን የተቆጣጠሩት የሰሜንና ደቡብ ወሎን አብዛኞቹን ቁልፍ ቦታዎችን አሁንም ድረስ በቁጥጥር ስር ይዘው ይገኛሉ። ጋሸናን፣ ሙጃን የመሳሰሉ ትልልቅ ወታደራዊ ጠቀሜታ ያላቸውን በበላይነት የያዙ መሆናቸው ይታወቃል። በአንዳንድ ቦታዎች አስተዳደራቸውን ተክለው የሲቪል አስተዳደር ማለት ነው ህዝቡ ሰላማዊ ኑሮውን መምራት መቀጠሉ ነው የሰማነው። ከምርኮኛ አንጻር ምናልባት አንተም ገልጸዋል ወደ 4 ክፍለ ጦሮች ከጥቅም ውጭ ሆነዋል ነው። ሙሉ ኮር ተደምስሷል ማለት በሚቻል መልኩ ነው። ሙሉ ኮር ማለት እንግዲህ ከባድ ነው ለአንድ መከላከያ ሰራዊት በዚህ ደረጃ ኃይሉን ማጣቱ ከፍተኛ ኪሳራ ሆኖ የሚመዘገብ ነው። እንዲህ አይነት ድል የተገኘበት ነው። ከትጥቅም ከስንቅም ከብዙ መገለጫዎች አንጻር ዘመቻ ከፍተኛ ውጤት የተመዘገበበት ነው ማለት ይቻላል። ከስነ ልቦና አንጻር የወገን የሚባለው የፋኖ ትግልን የሚደግፉና በፋኖ ትግል ዙሪያ የተሰባሰቡ ኃይሎችን ከፍተኛ መነቃቃት የፈጠረ ለበለጠ ትግል እንዲነሳሱ ያደረገ ነው ማለት ይቻላል። በተቃራኒው በብልጽግናው መንደር ከፍተኛ ፍርሃት የነገሰበት እንደሚባለው ከሆነ ነገሩን በሰላማዊ መንገድ መፍታት አማራጭ መሆን አለበት የሚል ግፊት ብልጽግና ውስጥ ሁሉ እየጨመረ እንደመጣም የሰማንበት ነው። የወሎው ድል የዘመቻ አባናዶ በርካታ ነገሮችን አስመዝግቧል። ከዲፕሎማሲም አንጻር የአብይ አህመድ አገዛዝ ለመጀመሪያ ጊዜ በመንግስታቱ ድርጅት በጻፈው ደብዳቤ ላይ በተዘዋዋሪ ቢሆንም ፋኖን እንደ ተላላኪ አድርጎ ያስቀመጠበት ቢሆንም እንኳን ከፍተኛ ዲፕሎማሲያዊ ድል ለፋኖ ተመዝግቧል ማለት የምንችልበት ነው። ዓለም አቀፍ ጆሮ ያገኘበት በተለያየ መልኩ የፋኖን ትግል አይናቸውን ከፍተው እንዲመለከቱ ያደረገ የዓለም አቀፉ ቀይ መስቀል ኮሚቴም ጭምር በዚህ ጉዳይ ላይ መግለጫ በመስጠት ምርኮኞቹን መረከቡን የቆሰሉትንም እንደዚህ ማዘዋወሩን ከፋኖ አንጻር አሁንም የተለያዩ መረጃዎችን በገለልተኛ አካላት ጭምር እንዲወጡ ያደረገ ዘመቻ ነው ማለት እንችላለን። ይሄ ዘመቻ ምንም እንኳን በቀነ ገደብ ተወስኖ አሁን ቢጠናቀቅም
በቀጣይ በበርካታ ሌሎች ዘመቻዎች እንደሚቀጥል ነው ለማወቅ የተቻለው። እንደው ከዚህ አንፃር እንዴት ይገለጻል ባንተ በኩል? መሳይ ዘመቻ መንግስትን አንድ ቁልጭ አድርጎ ያሳየን ነገር አለ። በኬሻ ውስጥ የተቀመጠ ገለባ መንግስት እንደሆነ የወሎ ድል በደንብ አድርጎ አሳይቶናል። በጭራሽ የሀገር የመጠበቅ ስሜት ወኔ የሌለው ሰራዊት በብዛት ወስዶ ያስጨረሰበት ወታደሮቹ በይፋ በፋኖ ከተማረኩ በኋላ ከቆሰሉ በኋላ በመድረክ ላይ በፋኖ መድረኮች ላይ ወጣው እኛ በእናንተ እጅ መውደቃችን እድለኞች ነን፣ ከኛ ጋንታ ውስጥ 2 ሰው ብቻ ነው የተረፈ፣ ከኛ ሻለቃ ውስጥ 5 ሰው ብቻ ነው የተረፈ፣ ከኛ ሻምበል ውስጥ 4-5 ሰዎች ነው የተረፉ እያሉ በተለያዩ ሚዲያዎች ሲናገሩ አይተናል። መንግስት አገሪቱን የመጠበቅ አቅም እንደሌለው ዝም ብሎ የተነፋ ኬሻ ገለባ የተገባበት ኬሻ እንደሆነ መንግስት ለዓለም ሀገራት ለኢትዮጵያ ሁልጭ ብሎ ታይቷል። ከእንግዲህ በኋላ ይሄ መንግስት አንሰራርቶ ጉልበት አግኝቶ ህዝብን አስተባብሮ እነዚህን ለነጻነት የሚታገሉ የፋኖ ኃይሎችን በምንም ተአምር ሊመታቸው አይችልም። ከእንግዲህ በኋላ ምናልባት ልክ የፋኖ ኃይሎች 18 ቀናት አሁን በወሎ አካባቢ ውጊያ አድርገው በርካታ ቁልፍ የሆኑ ወታደራዊ ቦታዎችን፣ በርካታ ከተሞችን፣ በርካታ ከተማ አስተዳደሮችን ከመቆጣጠራቸው በተጨማሪ በእጃቸው ያስገቡት ሰራዊት በእጃቸው ያስገቡት ትጥቅ የወታደራዊ ትጥቅ የትየሌለ ነው። ልክ እነሱ አሁን ለ18 ቀን ውጊያ ካረጉ በኋላ ተቀምጠው ለ10 ቀን የሚሆን ለ15 ቀን ግምገሚያ እንደሚያደርጉት ሁሉ መከላከያውን በተለያየ ቦታ ግምገማ እያደረገ ነው ያለ። ተቀምጦ የሽንፈታችን መገለጫ ምንድነው እያለ ለኢትዮጵያ ህዝብ ተደብቆ በየአዳራሹ አዲስ አበባ በተለያዩ ሆቴሎች በተለይ በዋናነት በኤሊሊ ሆቴል፣ ባህር ዳር በአቫንቴ ሆቴል፣ ኮምቦልቻ በትልቅ አንድ ሆቴል ለጊዜው ስሙን የነሳሁት ሆቴል አለ። በዛ ሆቴል ውስጥ ከፍተኛ ውይይት እያደረገ ነው። ለሽንፈታቸው ምክንያት እየሰጡ ነው። ምናልባትም ለተባበሩት መንግስታት የተጻፈው ደብዳቤ የኤርትራ መንግስትና ህወሓት ከፋኖ ኃይሎች ጋር ሆነው ወጉኝ ያለበት ዋነኛው ምክንያት መመታቱን አምኗል ማለት ነው። መመታቱን በደንብ አድርጎ ውጦታል ማለት ነው። ስለዚህ የተመታ መንግስት የተመታውበት ዓላማ ህዝባዊ ስላልሆንኩ ነው ብሎ ባለመገምገሙ ለወደፊቱም ቀጥሎ ወደ ውጊያ ሊሄድ ይችላል። ነገር ግን ሽንፈቱን ላለመቀበል ባገኘው አጋጣሚ ሁሉ የሀገሪቱን ወንዶች በሙሉ ማለት በሚያስችል ደረጃ ለውጊያ የደረሱ ወንዶችን አዲስ አበባ ከተማ ላይ እያፈነ 15 እና 20 ቀን በወታደራዊ ማሰልጠኛዎች እያስገባ ወደ ወሎ የከተተው ህዝብ ምናልባትም ምስራቅ አፍሪካን ሊያጥለቀልቅ የሚችል ሰራዊት ይሆን ነበረ። ነገር ግን አልቻለም። ምክንያቱም ዓላማ የሌለው ሰራዊት ነው። ይባስ ብሎ መሳይ በወልዲያ በተደረገው ውጊያ ሰራዊት ተመቶብናል፣ በውጊያ አመራር ድክመት አሳይተዋቸዋል ያላቸውን 11 ሚኒሻዎችን ጨምሮ በርካታ የመከላከያ ሻምበሎችና ሻለቆች መቶ አለቆችን በወታደሩ ፊት ረሽኗል። ይሄ የሚያሳየው መሸነፉን ነው። ይሄ ደግሞ ከህዝብ የተደበቀ አይደለም። ይሄ ስርዓት በውስጡ የተለያየ ብሔረሰቦች ለሀገራቸው ብሎ የገቡ ምናልባትም የሀገራቸውን አንድነት ለመጠበቅ ብለው የገቡ የወታደራዊ ትምህርት ያላቸው መኮንኖች የሚሆኑ ተራ ወታደሮች ያሉበት ነው። ስለዚህ ያለ ምክንያት ሰራዊቱን ሲሌሽን እነዚህ ሰዎች መረጃ እያቀበሉ ነው። በወልዲያ ከተማ እንዳልኩ ከ11 በላይ ሚኒሻዎች መረጃ ሰጣችኋል፣ እናንተ ናችሁ ያስጨፈጨፋችሁም ብሎ በርካታ የሚኒሻ አባላትንና መከላከያ መኮንኖችን እንደገደለ ሁሉ ከዚህ በፊትም በጋሸና ላይ የተገደሉ 11 ሚኒሻዎችንና 28 የመከላከያ ሰራዊትን አባላት ከገደለ በኋላ ከዚህ በፊትም ወልዲያ ከተማ ላይ ከ20 በላይ ሻለቆችንና ሻምበሎችን መግደሉን ወልዲያ ከተማ አካባቢ ተወላጅ የስርዓቱ ወታደሮች መረጃውን አንከር ሚዲያ አድርሰዋል። ይህ ተከትሎ በመካነ ሰላም 28 ወታደራዊ አመራሮችን ውጊያ አበላሽታችኋል፣ በአግባቡ በልባቸው አልተዋጋችሁም በማለት ከሰራዊቱ ፊት 28 መቶ አለቆችን 50 አለቆችን ሻምበሎችንና ሻለቆችን ረሽኗል። አንዳንድ ወታደራዊ ጀነራሎችንና ኮሎኔሎችን ደግሞ ወደ አዲስ አበባ በማምጣት የቁም እስረኛ አድርጓል። ይሄ ሁሉ የሚያሳየው ነገር በወሎ የደረሰበት ሽንፈት ከፍተኛ መሆኑን ነው። አሁን እሱ እያለ ያለው